ትዳር ስታስቡ ብዙ ጊዜ ትዝ የሚለው ሽምግልናው፣ ድግሱ ነው። ይህም በብዙ ዓለም የተለመደ ነው። ምናልባት አንዳንድ ሀገሮች ለሙሽሪት የሚሰጠው ጥሎሽ፣ የሰርጉ ክዋኔ፣ ጭፈራው የተለያየ ሊሆን ይችላል። ነገር ግን እንዲህም አለ የሚያስብል ነገር ከወደ ቡልጋሪያ ላሰማችሁ ነው። በቡልጋሪያ ባህል ሚስት ማግባት ስትፈልጉ በብዙ ሀገር እንደተለመደው አይደለም ሚስት የምትፈልጉት። ይልቁንም ለበዓል ልብስ ወይም ዕቃ እንደምትገዙት ወደ ገበያ ትወጣላችሁ እንጂ። በዚች በቡልጋሪያ ሀገር በደቡብ ምስራቅ በምትገኝ ካላዲዝ በተባለች ክፍለ ሀገር በዓመት አንዴ ከ16 እስከ 20 ዓመት የሆናቸው ልጃገረዶች ወደ ትዳር ገበያ አምረው ደምቀው ልክ እንደ ሀገራችን ለጥምቀት እንደሚወጡ ሴቶች ለመታጨት ወደ ገበያ ይወጣሉ። ለትዳር ወደ ገበያ ስትወጣ ብቻዋን አይደለም የምትወጣው፣ ቤተሰቦቻቸው አብሯቸው ይወጣሉ። ባይፈልጉስ ልትሉ ትችላላችሁ፣ ግን እዚህ ባህል ነው። ልክ እንደኛ ሀገር በቤተሰብ ምርጫ ሴት ልጅ እንደምትዳረው ማለት ነው። በዛ ቀን የተለየ ውበት የሚሰጣቸውን ልብሶች በመልበስና ውብ ሽቶዎችን በመቀባት በፈገግታ ለትዳር ፍለጋ ከመጡ ጎረምሶች ይተያያሉ። ወንዶችም በዚህች ዕለት ግርማ ሞገስ የሚሰጡ ልብሶችን ለብሰውና በብዙ ሴቶች ለመታየት ይሞክራሉ። እዚህ ጋር ግን ወንዶች በብዛት አያሳስባቸውም፣ ምክንያቱም ይህ የትዳር ገበያ ነው። የተመቸችውን አይኑ የወደዳትን ሂዶ ያናግራታል። ከተግባቡና ከሳበችው ወደ ጉዳዩ ይገባል። ወደ ቤተሰቦቿ በመሄድ ልጃቸውን ስንት እንደምታወጣ ይጠይቃል። በዚህ ገበያ ብዙ ጊዜ ከ1000 ዩሮ እስከ 10000 ዩሮ ያወጣሉ። ልጃቸው ቆንጆ ከሆነችና ተፈላጊነቷ ከበዛ ደግሞ በዛው ልክ ዋጋዋ ይጨምራል። ነገር ግን በዚህ ገበያ ከሴቶች አንድ የሚጠበቅባቸው ነገር አለ። እሱም ልጃገረድ መሆን ነው። ያለበለዚያ ግን በዚህ ቦታ ያለ ድንግልናዋ ማንም አይገዛትም፣ ለትዳር አይፈልጋትም። የዋሸች እንደሆን ደግሞ ቤተሰቦቿን በዕዳ ታስይዛለች፣ ታሰድባለች። ስለዚህ የትኛዋም ሴት ይህን አትዋሽም። ሌላው ዋጋቸውን ዝቅ ሊያደርገው የሚችለው ዕድሜያቸው ነው። በዚህ ገበያ የምትመጣ ሴት ከ20 ዓመት ከፍ ካለች ዋጋዋ ይቀንሳል። ስለዚህ ብዙ ጊዜ በለጋ ዕድሜያቸው ነው ለትዳር ገበያ የሚመጡት። በዚህች ሀገር ፍቅረኞች ነን እንዋደዳለን ብሎ ምክንያት መደርደር የለም። የትኛውም ወንድ ከወደዳት ልጅ ጋር አብሮ ለመኖር ቤተሰቦቿን የሚጠይቁትን በቻለው አቅም ተከራክሮ ሰርቶም አጠራቅሞም ከሆነ ያጠራቀመውን ወይም ተበድሮ መክፈል አለበት። ያለበለዚያ ግን የሚወዳትን ለቤተሰቦቿ መክፈል በሚችል ጎረምሳ አሳልፎ ሊሰጥ ግድ ይሆንበታል። በዚህ ሙሽራ ገበያ የሚመጡ ሴቶች እንደምታስቡት አይሸማቀቁም። እንደውም ደስ እያላቸውና እየተጫወቱ ፈገግ እያሉ ባል የሚያገኙበትን ይህችን ቀን ያሳልፋሉ። በኮሮና ጊዜ ብዙ ገበያዎች እንደተዘጉ ሁሉ ይህም የሙሽራ ገበያ ለ2 ዓመት ተቋርጦ ነበር። ከኮሮናም በኋላ ይህ ባህል ቀጥሏል። ነገር ግን ቀድሞ ከነበረው ባህል ቀየር እያለ ነው። ወደዚህ ገበያ ከመምጣታቸው በፊት እንደ ፌስቡክ ባለ ማህበራዊ ሚዲያዎች ይተዋወቃሉ። በዚህም ሲፈላለጉ የነበሩ ወጣቶች በዛች ቀን የሚከፈለውን ለቤተሰቦቿ በመክፈል ወደ ትዳር ይገባሉ። ይህ ባህል በአውሮፓዋ ሀገር ለዚያውም የአውሮፓ ህብረት አባል በሆነች ሀገር ቡልጋሪያ መኖሩ ያስደንቃል፣ ያስገርማልም። እንደምትገምቱት ብዙ ተቃውሞ ገጥሞት ነበር። ነገር ግን ባህል ነው። ባህሎችን በአንድ ጊዜ ለማስቆም አስቸጋሪ ነው። እዚህ ሰዎች አሁንም በ21ኛው ክፍለ ዘመን ይህን የሙሽራ ገበያ ቀጥለውታል። እርግጥ ነው ጠለቅ ተብሎ ሲታሰብ ክብደት አለው። ሰው ወደ ገበያ ወጥቶ ለዚያውም በምትወዷቸው ቤተሰቦች ዋጋ ወጥቶላችሁ ሲከራከሩባችሁ ማየት ሞራልን ይሰብራል። ራስንም ዝቅ አድርጎ እንዲያዩና በራስ መተማመን እንዲቀንስ ማድረጉ አይቀርም። ነገር ግን እናቷ በዛ ገበያ ተሽጣ አባቷ እንዳገባች ትልቅ እህቷ፣ ጎረቤቶቿ በዛ ገበያ ቀርበው ትዳር ሲይዙ እያየች ላደገች ሴት ብዙ ጊዜ ምንም ማለት አይሆንም፣ አለበለዚያም ትቋቋመዋለች። እስኪም ባህል በሀገራችን ኢትዮጵያ ቢኖር ትቀበሉታላችሁ? እኔ ግን መዘዙ ከባድ ነው ባይ ነኝ። ብዙ ሞትና ድብድብ እናይ ነበር። በቡልጋሪያ ያለው ይህ ባህል በዚህች አጭር ቪዲዮ ያሳየናችሁ። እንደወደዳችሁት ተስፋ አደርጋለሁ። ላይክ በማድረግ እንዲሁም ቻናሉን ሰብስክራይብ ካላደረጋችሁ ሰብስክራይብ በማድረግ እንደነዚህ አይነት አስደሳች ዘና የሚያደርጉ ቁም ነገርን የያዙ ዶክመንተሪ ቪዲዮዎችን ታገኙበታላችሁ። ስለሚከታተሉን እናመሰግናለን።